ግብፅና ኢትዮጵያ የብዙ ዓመታት ታሪክ ያላቸው ሀገሮች ቢሆኑም በእነዚህ ሁሉ ዓመታት የግንኙነት ታሪካቸው ግን በአብዛኛው በሽኩቻና በመተነኳኮስ የተቃኙ ናቸው። ታቦተ ጽዮንን ለአባይ መማለጃ ከመስጠት እስከ ቅርብ ጊዜ ፖለቲካ ትኩሳቶች ድረስ ለብዙ ዓመታት ይፋ ያልወጣ መተነኳኮስ የለመዱ ጥንታዊ ሀገሮች ናቸው። በእነዚህ ዓመታት ጡንቻ እስከ መለካካት የደረሱበትም ጊዜያት ነበሩ። የኢትዮጵያና የግብፅ ግንኙነት ከ7000 ዓመታት በፊት ጀምሮ እንደነበር የታሪክ ድርሳናት ይጠቅሳሉ። በተለይ የሁለቱ ሀገራት ግንኙነት ለየት የሚያደርገው በሃይማኖት በኩል ያላቸው የጠበቀ ግንኙነት ሲሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እስከ 1950ዎቹ መጀመሪያ ድረስ ይተዳደር የነበረው በግብፅ ኮፕቲክ ኦርቶዶክስ ቤተክርስቲያን ሲሆን ይህም ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሾም የነበረው ከግብፅ ኮፕቲክ ኦርቶዶክስ ቤተክርስቲያን ነበር። በእስልምናውም እንደዚህ ሲሆን የኢትዮጵያ ሙስሊሞች ካይሮ ከሚገኘው የአልሃዛር ጋር የጠበቀ ግንኙነት ነበራቸው። እንደዚህም የኢትዮጵያ የመጀመሪያው አቢሲኒያ ባንክ ሲመሰረት የግብፅ ብሔራዊ ባንክ ትብብር አድርጓል። እነዚህና ሌሎች የጠበቁ ግንኙነቶች ለሁለቱ ሀገራት በመልካም የሚጠቀሱ ቢሆንም የእርስ በርስ ፉክክሩ ግን እንዳለ ነው። በተለይ በቅርቡ ከህዳሴው ግድብ መጀመር ጋር ተያይዞ የሁለቱ ሀገራት ግንኙነት እየተካረረ መጥቷል። ይህ መካረር ቢኖርም ሁለቱ ሀገራት ቀጥተኛ የሆነ ጦርነት ውስጥ ይገባሉ ተብሎ አይታሰብም። ቢሆንም ግን የሁለቱን ሀገራት የኢኮኖሚና የጦርነት አቅም ማየት አይከፋም በሚል የዚህን ዓመት የመጨረሻ ደረጃቸውን ከመረጃ ጋር ይዘን መጥተናል። እስከ መጨረሻውም አብራችሁን ቆዩ እያልን ለቻናላችን አዲስ የሆናችሁ ቤተሰቦች ቻናላችንን ሰብስክራይብ በማድረግ በየጊዜው የምንለቃቸውን ቪዲዮዎች ማግኘት ትችላላችሁ። በመጀመሪያ ሀገራችንን እናስቀድም። ኢትዮጵያ በግሎባል ፋየር ደረጃ መሰረት ከ138 ሀገራት 60ኛ ደረጃ ላይ አስቀምጧታል። የሰው ኃይል የኢትዮጵያ አጠቃላይ የሰው ቁጥር ከ108 ሚሊዮን በላይ የሚገመት ሲሆን ከዚህ ውስጥ ብቁ የሆነው የሰው ኃይሏ ከ41 ሚሊዮን በላይ ነው። ይህም ከሀገሪቱ የህዝብ ቁጥር አንጻር ከ38 በመቶ በላይ ሲሆን ከዚህ ውስጥ ደግሞ ለአገልግሎት በቂ የሆነው ከ25 ሚሊዮን በላይ የሚቆጠር ህዝብ ነው። ይህም ከአጠቃላይ ህዝብ 23% የሚሆነው ሲሆን በየዓመቱ ደግሞ ወደ የውትድርና ዕድሜ ላይ የሚደርስ ወደ 2 ሚሊዮን የሚቆጠር ዜጋ ይኖራታል። ኢትዮጵያ በአጠቃላይ ከ162,000 በላይ ቅጥር ወታደሮች ያላት ሲሆን ተጠባባቂ ወታደር ደግሞ ምንም የላትም። የአየር ኃይል የኢትዮጵያ አየር ኃይል በግሎባል ፋየር ደረጃ መሰረት 7ኛ ደረጃ ላይ የተቀመጠ ሲሆን 24 ተዋጊ ጀቶች፣ 9 ለትራንስፖርት የሚሆኑ አውሮፕላኖች፣ 20 የስልጠና አውሮፕላኖች እና ጀቶች ያሏት ሲሆን 38 ሄሊኮፕተሮች እና 8 ተዋጊ ሄሊኮፕተሮች አሏት። የምድር ጦር ኢትዮጵያ በምድር ጦሯ ከዓለም 37ኛ ደረጃ ላይ የተቀመጠች ሲሆን 400 ታንኮች፣ 114 የጦር መኪኖች፣ 67 በራሳቸው የሚንቀሳቀሱ ከባድ መሳሪያዎች፣ 650 ተጎታች ከባድ መሳሪያዎች እና 183 ሮኬት ማምጠቂያዎች አሏት። የባህር ኃይል የኢትዮጵያ የባህር ኃይል ከኤርትራ መገንጠል ጋር ተያይዞ ተቋርጦ የነበረ ሲሆን አሁን ግን እንደ አዲስ ተዋቅሮ ወደ ስራ ገብቷል። እዚህ ላይ ግን ኢትዮጵያ ምን አይነት የጦር መሳሪያዎች እና መርከቦች እንደሚኖራት መረጃዎች ገና አልወጡም። የነዳጅ ሀብት ኢትዮጵያ ውስጥ የነዳጅ ክምችት እንዳለ ቢታወቅም እስካሁን ግን የማውጣት ሂደቱ አልተጠናቀቀም። ከዚህ በዘለለ ግን ኢትዮጵያ በቀን 55,000 በላይ የተፈጥሮ ዘይት ለፍጆታ የምትጠቀም ሲሆን 428,000 በርሜል ክምችት ደግሞ እንዳላት ይነገራል። የነዳጅ ሀብትና የጦር ኃይልን ምን ያገናኘዋል ብሎ የሚጠይቅ ይኖራል። አሁን ባለንበት ዓለም ላይ የተፈጥሮ ዘይት ወይም ነዳጅ በጦርነት ላይ የደም ስር እንደማለት ካለ ነዳጅ የማይታሰብ ሲሆን ስለዚህ የአንድ ሀገር የቀን የነዳጅ ፍጆታና የክምችት መጠን
ትልቅ ሚና የሚጫወት ይሆናል። ኢኮኖሚንም እስከ ማሽመድመድ የሚደርስም ስለሚሆን። ሎጂስቲክስ ኢትዮጵያ ከአጠቃላይ ዜጎቿ 52 ሚሊዮን የሚሆኑት መስራት የሚችሉ ሲሆን ይህም ከዓለም በ13ኛ ደረጃ ላይ ያስቀምጣታል። ኢትዮጵያ 11 የንግድ መርከቦች ሲኖራት 2 ወደቦች በኪራይ አሏት። እንግዲህ የንግድ መርከቦች በጦርነት ጊዜ ከፍተኛ ሚናን የሚጫወቱ ሲሆን ምክንያቱም ወታደሮችን፣ የጦር መኪኖችንና ከባድ መሳሪያዎችን በማመላለስ ትልቅ ድጋፍ ስለሚያደርጉ። ኢትዮጵያ የአስፋልት መንገድ ከ36000 ኪሎ ሜትር በላይ ሲኖራት 681 ኪሎ ሜትር ደግሞ የባቡር መንገድ አላት። በተጨማሪም 57 አገልግሎት የሚሰጡ የአየር ማረፊያዎች አላት። የገንዘብ ሀብት የኢትዮጵያ የመከላከያ በጀቷ 350 ሚሊዮን ዶላር ሲሆን ከቅርብ ጊዜ ወዲህ የመከላከያ በጀቷን በመቀነስ ለሀገር እድገት በመዋል የምትታወቅ ሀገር እየሆነች ነው። ኢትዮጵያ ከ26 ቢሊዮን ብር በላይ የውጭ ብድር ሲኖርባት ከ3 ቢሊዮን ዶላር ደግሞ ተጠባባቂ የውጭ ምንዛሪ ክምችት አላት። የመሬት አቀማመጥ ኢትዮጵያ 1,104,300 ካሬ ኪሎ ሜትር ስፋት ያላት ሲሆን የባህር በር የሌላት ሀገር ናት። 5,925 ኪሎ ሜትር ደግሞ ከሌሎች ሀገር ጋር የምትዋሰንበት የመሬት ስፋት ሲሆን ጥቅም ላይ የሚውል በውሃ የተሸፈነ 14,300 ኪሎ ሜትር ቦታ አላት። በቀጣይም ወደ ግብፅ እንጓዝ። ግብፅ በግሎባል ፋየር ፓወር ደረጃ መሰረት ከዓለም 9ኛ ላይ ተቀምጣለች። የግብፅ አጠቃላይ የህዝብ ብዛት 99 ሚሊዮን በላይ ሲሆን ለጦርነት ብቁ የሆነው የሰው ኃይሏ ደግሞ ወደ 43 ሚሊዮን የሚጠጋ ዜጋ አላት። ይህም ከአጠቃላይ የህዝብ ቁጥሩ አንጻር 43 በመቶ የሚሆነው ነው። ለውትድርና ብቁ የሆነ ደግሞ 36 ሚሊዮን ህዝብ አላት። ይህም 36 በመቶ ከሚሆነው አጠቃላይ የህዝብ ቁጥሯ ነው። በየዓመቱ ደግሞ ከ1.5 ሚሊዮን ህዝብ በላይ ለውትድርና ብቁ የሚሆን ሲሆን ግብፅ 920 ሺህ የሚሆን ወታደር ሲኖራት በስራ ላይ የሚገኘው 440 ሺህ ሲሆን 480 ሺህ ደግሞ ተጠባባቂ ነው። የግብፅ አየር ኃይል ግብፅ በአየር ኃይል ከዓለም 10ኛ ደረጃ ላይ የተቀመጠች ሲሆን 215 ተዋጊ ጀቶች፣ 88 ደግሞ ልዩ ተዋጊ ጀቶች አሏት። 59 የትራንስፖርት አውሮፕላን ሲኖሯት 387 የስልጠና አውሮፕላኖች፣ ጀቶችና ሄሊኮፕተሮች አሏት። ለልዩ ተልዕኮ የሚሆኑ ደግሞ የአውሮፕላን አይነቶች ሲኖሯት 294 ሄሊኮፕተሮች እና 81 የጦር ሄሊኮፕተሮች አሏት። የግብፅ የምድር ጦር የግብፅ የምድር ጦር በ4295 ታንኮች፣ በ11700 የጦር መኪኖች፣ በ1139 በራሳቸው የሚንቀሳቀሱ ከባድ መሳሪያዎች፣ 2189 ተጎታች ከባድ መሳሪያዎችና 1084 የሮኬት ማስወንጨፊያዎችን በመያዝ ከዓለም በ4ኛ ደረጃ ላይ ተቀምጠዋል። የግብፅ የባህር ኃይል የግብፅ የባህር ኃይል ከዓለም በ7ኛ ደረጃ ላይ የተቀመጠ ሲሆን 2 የአየር ማረፊያ ያላቸው የጦር መርከቦች አላት። 7 ግዙፍ የጦር መርከቦችና 7 አነስተኛ የጦር መርከቦች ያሏት ሲሆን 8 ባህር ሰርጓጅ መርከቦችና 45 የመቆጣጠሪያ መርከቦች፣ 31 ትናንሽ የጦር መርከቦች አሏት። የነዳጅ ሀብት ግብፅ በቀን 589,000 በላይ በርሜል ነዳጅ በየቀኑ የምታመርት ሲሆን 832,000 በርሜል ነዳጅ ደግሞ የቀን ፍጆታዋ ነው። 4.4 ቢሊዮን በላይ የነዳጅ ክምችት ያላት ግብፅ በነዳጅ ምርቷ ከዓለም 27ኛ ደረጃን ይዛለች። ሎጂስቲክስ ግብፅ ከአጠቃላይ ዜጎቿ ወደ 30 ሚሊዮን የሚጠጉ ዜጎቿ ለስራ የደረሰ ሲሆን 389 የንግድ መርከቦች ያላት ግብፅ 11 የዕቃ ማስተላለፊያና ማሳረፊያ ወደቦች አላት። ከ68,000 ኪሎ ሜትር በላይ የሚሆን የአስፋልት መንገድ ያላት ግብፅ 5,000 ኪሎ ሜትር የባቡር መንገድ አላት። 83 ደግሞ አገልግሎት የሚሰጡ የአየር ማረፊያዎች አላት።
የገንዘብ ሀብት የግብፅ ዓመታዊ የመከላከያ ባጀቷ 11.2 ቢሊዮን ዶላር ሲሆን ይህም ከዓለም በጦር ባጀቷ 25ኛ ደረጃ ላይ የሚያስቀምጣት ነው። 77.4 ቢሊዮን ዶላር የውጭ ብድር ያለባት ግብፅ 35.8 የተከማቸ የውጭ ምንዛሪ አላት። የመሬት አቀማመጥ ግብፅ 1,001,450 ሜትር ስኩዌር ስፋት ሲኖራት 2,450 ኪሎ ሜትር የሚሆን የባህር ዳርቻ አላት። ከጎረቤቶቿ ጋር 2,612 ኪሎ ሜትር ስትዋሰን ጥቅም ላይ የሚውል በውሃ የተሸፈነ ቦታ ደግሞ 350 ኪሎ ሜትር ብቻ ነው። በግብፅና በኢትዮጵያ መካከል ያዘጋጀንላችሁ የጦር ንጽጽር ይህን ይመስል ነበር። የሌሎች ሀገራትንም ንጽጽር የምትፈልጉ ከሆነ እንዲነጻጸሩ የምትፈልጓቸውን ሀገራት ኮሜንት ላይ አስፍሩልን እያለን ቪዲዮን ላይክ፣ ቻናላችንን ሰብስክራይብ በማድረግ ትምህርታዊና አዝናኝ መረጃዎችን ያግኙ።